እና ምንድነው ህይወት ገጠመኝ ነች። ራሳችንን የሆነ እንደ ኃይለኛ የምናየው ነገር አለ አንዳንዴ። በቃ ኃይለኛ አይደለንም እኛ ማንም አይደለንም፣ ኖርማል ሰዎች ነን። ይመጡልን መጀመሪያ ፎከስ ምናምን ማድረግ ያለብህ ቤተሰብ ላይ፣ ራስ ላይ፣ ስራ ላይ ነው፣ ገንዘብህን መያዝ ነው ምናምን ይሏል። ይሄንንማ ሁሉም ሰው ነው ማድረግ የሚፈልገው፣ ወንድም ሴትም ማንም። ግን ላይፍ እንደዛ አይደለም የሚቀጥለው። ቆይ አንዴ ስራ ልስራና ገንዘብ ይያዝና በኋላ ደግሞ አፍቅሬ በኋላ ከሰዓት ላይ አገባለሁ። እንደዚህ አይነት ነገር የለም ወንድሜ። በአንድ ሴት ልጅ ልብ ስንጥቅጥቁ ሊወጣል ይችላል፣ እንዲህ ሊተረተርል ይችላል። ልብ ምንም ባላሰብክበት መንገድ አፍቅረ ልትሞት ትችላለህ። በፕሮግራም ቢሆንማ ሁሉም ሰው ኤአይ ነበር የሚሆነው። እንደዚህ የሚባል ነገር የለም። አንዳንዱ ኤሌመንታሪ ላይ ልጅ ሊወልድልህ ይችላል። አንተ እስካሁን የከበደ ኤሌመንታሪ ላይ ወልደው ሹሩሩ እያሉ ያጠቡላል፣ ያስገሱላል። አንተ ምን ላይ ነህ? እየጋርክ ነው ገና። ስለዚህ በቃ ዝም ብለን እንኖራለን። ያገኘነውን ነገር ለቀም እያደረግን መኖር ነው። ገና ስራን እየሰራ እቀየራለሁ ስትል ጸጉሯ ረዘም ያለ ሴት ታያለ። ቸልቴ ስትል ቤተሰብ እዚህ ጋር ያበልጣል፣ እዛ ጋር ሌላ ጭው ያለ ጓደኛ ምና ይከዳል። በቃ አንተ በፍቅር ትወድቃለህ ነው ማለት። አልችልም ምናምን ልትል ትችላለህ። ሚዲያ ላይ ወጥተህ ገመናህን እርስ በርስ ልትሰጣጣ ትችላለህ። ህይወት አንተ እንዳሰብካት አትሄድም። ጋላጢሎ ምናምን ይፈጠርብሃል። ራሳችንን እናስጨንቅ። የመጣው ይምጣ በራጅ አይደል፣ የመጣው ሲመጣ ነው ችግሩ።